ታሪኩ የሚጀምረው አንድ ሴት በ2000 ጫማ ከፍታ ላይ ካለ የብረት ማማ ላይ በድንገት ተንሸራታ ስትወድቅ ነው። ነገር ግን እድለኛ ሆና ጓደኛዋ ሃንተር ገመዱን በፍጥነት በመያዝ ወደ ላይ ትስባታለች። ከዚያም አስፈሪ አደጋ ከተረፉ በኋላ ሁለቱም በደስታና በግርምት መሳቅ ይጀምራሉ። ነገር ግን ሳቃቸው ብዙም አልቆየም፣ ምክንያቱም ወደ ታች የሚወርዳቸው መሰላል ተገንጥሎ መውደቁን ያስተውላሉ። ስልካቸውን ቢፈትሹ ምንም አይነት ኔትወርክ የለውም። ከዚያም በላይ ውሃና አስፈላጊ ቁሳቁሶች የያዘው ቦርሳቸው ወደ ታች ወርዶ በአንድ ጠባብ ሳህን መሰል ብረት ላይ አርፏል። ቤኪ መደናገጥ ስትጀምር ሃንተር ግን አንድ ሰው የመሰላል መውደቅ ሰምቶ ሊመጣ እንደሚችል ነግራ ታረጋጋታለች። በመጨረሻም በከፍተኛ ጥም ምክንያት ሃንተር ቦርሳውን ለማምጣት ወደ ታች ለመውረድ ተወስናለች። ሃንተርም ገመዱን ከማማው ጋር አጥብቃ አስራ ወደ ታች መውረድ ትጀምራለች። ነገር ግን ገመዱ ቦርሳው ካለበት ቦታ ድረስ ሊደርስ አልቻለም። ሌላ አማራጭ ስላጣሽ የመከላከያ ቀበቶዋን ፈታ በገመዱ ላይ በመንጠልጠል ወደ ብረቱ ላይ ትዘላለች። ቦርሳውን አግኝታ ውሃ ከጠጣች በኋላ ሰልፊ ስቲክ በመጠቀም ቦርሳውን ከገመዱ ጋር አገናኝታ ወደ ላይ መውጣት ትጀምራለች። ወደ ላይ እየወጣች እያለ ግን በድንገት እጇ ይንሸራተታል። ቤጊ በከፍተኛ ድንጋጤ ልቧ ሊቆም ሲቃረብ ሃንተር አሁንም በህይወት መኖሯንና ቦርሳውን እንደያዘች ትመለከታለች።